ሰላም ጤና ይስጥልኝ። ዛሬ ስለ ታላቁ ጀግና ኻሊድ ኢብን አልወሊድ ወይም ሰይፉላህ የሚናገር በጣም መሳጭ ቪዲዮ አግኝቻለሁ። ዛሬ አብረን እያየን ሪያክሽን እንሰጥበታለን። እንዲሁም ኮፒራይት እንዳይዘን እንዴት ኤዲት እንደምናደርግም አሳያችኋለሁ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። የትኛውም የዓለምን እናም ሳይዙን አሳንሼ ኦቨራል ያስገብቻለሁ ቪዲዮም ማለት ነው። ሪያክት ማደርግበት ከሰበት ጀግና ባይበግር ነበር ኻሊድ ኢብን አልወሊድ። እሱም የሚተካው እስካሁን አልተገኘም። የሱን የጦርነት ስትራቴጂ አላህ ሱብሓነሁ ወተዓላ በዚህ መልኩ አፍያውን መልሶለት ስላየሁት ደስ ብሎኛል። ዩቲዩብ እና ቲክቶክ ሳናቃቸው በፊት በሲዲ ባሳተማቸው ሞቲቬሽናል ስፒከሩ የብዙ ወጣቶችን ህይወት ዘርቶባቸዋል የሚል እሱም የሚተካው እስካሁን አልተገኘም። የሱን የጦርነት ስትራቴጂ የሚተካው አልተገኘም። ኦሮሞዎች እንኳን ቅድም ያልኳችሁ እናም እንደነገርኳችሁ ከ10 እስከ 15 ደቂቃ ነው መሆን ያለበት ሰከንድ ነው መሆን ያለበት። በጣም ጥንቃቄ ይፈልጋል ማለት ነው። እናም እንደውም 10 ሰከንድ ብታረጉት ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ብዙ ሰው በማሸነፉ ይገረም ይሆናል። እኔን የሚገርመኝ ምን እንደሆነ ታውቃላችሁ? ያ በዘመኑ ትልቅ እውቅና ያለውን ጦር አሰላለፋቸውን አይቶ የሰጠው አስተያየት ነው። እናም ደግሞ ፍጹም ተወክል መሆኑን ሱብሃንአላህ አጂብ ነው ወላሂ። ግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብን አልወሊድ ወጦ ተሰየመ። እንደ ታሪክ እየሰማ ነው ስለሆነ ነው እንጂ በአሁኑ ሰዓት ማለት ነው። በሰዓቱ በጊዜው ብንኖር በሁለቱም ወገን ማለት ነው በጣም ጠንካራ ከመሆናቸው የተነሳ በሁለቱም ወገን ያለ ወገንተኛ ምጥ የሚያስይዝ ታሪክ ካራቴ ችሎታ ያለው የጦር አሰነዛዘር የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደምያ አያችሁ አይደል? እዚህ ጋር ኻሊድ የተጠቀመው ስልት የሚገርም ነው። የሰንሰለቱ ጦርነት ላይ ሆርሙዝን እንዴት እንዳሸነፈው ተመልከቱ። የታሪክ ጀግኖቻችንን ማወቅ እንዴት ደስ ይላል። ታገኛላችሁ። 100 ጦርነት አድርጎ ኻሊድ አልተሸነፈም። በአንድ ጦርነት ላይ እጁ ላይ 9 ሰይፍ የተከሰከሰበት ጀግና። ይሄ እኔ ስለ ሃይማኖት አስተያየት ለመስጠት አይደለም ነበር የጀመርኩት ይሄንን ሪያክሽን፣ ግን ይሄ ቪዲዮ በጣም ስለመሰጠኝ ታሪኩን በዛውም ለማካፈላችሁ ብዬ ነው። እኔን በጣም ስለመሰጠኝ ነው። የሚደብረው ሰው ካለ በጣም ይቅርታ። ግን ስለ ኻሊድ ጀግንነት ምን ተሰማችሁ ላለውኝ የታሪክ ቪዲዮ እንዲቀጥሉ ከፈለጋችሁ ኮሜንት ላይ ያሳውቁኝ። ለቀጣይ እንዲህ ያሉ ትምህርታዊ ቪዲዮ ሪያክሽን ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ቻው፣ አመሰግናለሁ።